ይህ ህልም አሊያም ደግሞ ቅዠት አይደለም፣ የተኖረ የቅድስና ታሪክ እንጂ። የተከተበውም በማይጠፋ ሕያው በሆነ ሰማያዊ ብራና ላይ ነው። የታሪኩን ርቀት ከሰማይ ካልሆነ በቀር በሰው አእምሮ ሊያስቡት የሚከብድ በደካማው ሰውነት የተገለጠ አስደናቂ ገድል፣ አሸንክታው በበዛበት ዓለም ውስጥ የተደረገ ታላቅ የቅድስና ጉዞ። ለ22 ዓመታት በጉድጓድ ተጥሎ ከአካላቶቹ ለጣዖታቸው መስዋዕት እየቆረጡ ሲወስዱ እግዚአብሔር ብርታትን ሰጥቶት ድል የነሳው የታላቁ የቅዱስ ቶማስ ዘመርዓስ ታሪክ ነው። በዛሬው መርሃ ግብራችን ላይ ስለ ቅዱስ ቶማስ ዘመርዓስ እናወሳለን። ቅዱሱ እጅግ ለማመን የሚከብዱ አሰቃቂ መከራና ግፍ ደርሶበታል። መላ የሰውነት አካሉ በጨካኝ አረመኔ በሆኑ ሰዎች ተቆራርጧል። ለምን ተቆረጡ? ማንስ ቆረጣቸው? የሚለውን እናያለን። እንዲሁም የዚህን አባት የሥራ ወይም የአገልግሎት ድርሻ በቅድስት ቤተክርስቲያን ውስጥ ምን እንደነበር፣ በተጨማሪም ለቅድስት ቤተክርስቲያናችን ያደረገው አበርክቶት ምን እንደነበርና ስለ ሕይወት ፍጻሜው ቶማስ ዘመርዓስ ወደ ሰለስቱ ምዕት ጉባኤ ሲሄድ ዞሮ እንዳያስተምር እግሩን ጽፎ መልእክታትን እንዳይልክ እጁን በሰማዕትነት በ22 ዓመታቱ አሳጥቶ ስለነበረ ደቀ መዛሙርቱ በቅርጫት ውስጥ አድርገው በአህያ ጭነው ወደ ጉባኤ ኒቅያ ይዘውት ሄደዋል። በእንደዚህ አይነት ሁኔታ ጉባኤው ላይ ሄዶ ምን አጋጠመው፣ እንዲሁም ስለ ተአምራቱ እናወሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫንዎን አይዘንጉ። መርሃ ግብራችንን ከወደዱት ላይክ ወይም ኮሜንት በማስፈር ሐሳቡን ያጋሩን። ይህ ሐረቦን ሚዲያ ነው። ቶማስ የስሙ ትርጉም ፀሐይ ማለት ነው። በቶማስ ስም የሚጠሩ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቁ በርካታ ቅዱሳን አሉ። ከነዚህም መካከል ቅዱስ ቶማስ ዘመርዓስ አንዱ ነው። ቅዱስ ቶማስ ዘመርዓስ ትሩፋትና ገድሉን ሰው ተናግሮት ሊፈጽም አይችልም። ያነሰው ይጎደለው የማይባል ታላቅ ቅዱስ ነው። እርሱም አስቀድሞ ከልጅነቱ ቅዱሳት መጻሕፍትን የተማረ ገና በወጣትነቱ መንኖ ገዳም የኖረ በጾም በጸሎት በሰጊድ ቀንና ሌሊትን በመትጋት ለድሆች ለምስኪኖች በመራራት ተጠምዶ የኖረ ነበር። ቅዱስ ቶማስ መርዓስ ከምትባል ሀገር የወጣ የንጋት ኮከብ ነው። ጻድቅ ገዳማዊ፣ ጳጳስ፣ ሐዋርያ፣ ሰማዕትና ሊቅ ነው። ቶማስ ዘመርዓስ በሐዋርያዊ አገልግሎቱ ብዙ አሕዛብን ወደ ክርስትና የመለሰና በዘመነ ሰማዕታት ብዙ መከራን የተቀበለ አባት ነው። ጨካኞቹ ቅዱሱን ለ22 ዓመታት አካሉን እየቆራረጡ ለጣዖታቸው ያጥኑ ስለነበረ 2 እግሮቹ፣ 2 እጆቹ፣ 2 ጆሮቹ፣ 2 አፍንጮቹና 2 ዓይኖቹ አልነበሩም። ነገር ግን እንዲህም ሆኖ አልሞተም። እግዚአብሔርን ማገልገል አልተውም ነበር። በመጨረሻም አርዮስን ካወገዙት ከ318ቱ ሊቃውንት አንዱ ለመሆን የበቃ ነበረ። ከሃዲው ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖቹን ሲያሰቃይ በነበረበት ወቅት ከንጉሱ መኳንንት አንዱ ወደ መርዓስ ሄዶ ቶማስ ዘመርዓስን በጭፍሮቹ አስያዘው። ጭፍሮቹ እንደያዙት ደብድበው በምድር ላይ እየጎተቱት ደሙ እየፈሰሰ ወሰዱት። መኮንኑም ቅዱስ ቶማስን ለአማልክት ስገድ አለው። ቅዱስ ቶማስ ዘመርዓስም እኔ ከሕያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ለረከሱ ጣዖታት አልሰግድም፣ ለረከሱ ጣዖታት የሚሰግዱ ሁሉ የተረገመ ነውና ከእግዚአብሔር በቀር የሚሰግዱለት አምላክ የለም አለው። መኮንኑም እጅግ የበዙ ጽኑ ስቃዮችን አሰቃየው። የዘይት ድፍድፍም አፍልተው በሰውነቱ ላይ እንዲሁም በአፍና በአፍንጫው ውስጥ ጨመሩበት። እስከ ብዙ ዘመናትም ኖረ። እነዚህ ከሃዲያን ልባቸው እንደ ድንጋይ የጸና ስለነበረ ቶሎ ብለው እንዲሞት ሳይሆን በስቃይ ሆኖ እንዲቆይ በማድረግና ሌሎች ብዙዎች ሰዎችን ያስፈራሯቸው ዘንድ የክብር ባለቤት ክርስቶስን ይክዱ ዘንድ የስቃዩን ዘመን አስረዘሙት። ቅዱስ ቶማስ ዘመርዓስ ግን በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል የጸና ነውና ማሰቃየቱ ከሃዲያን በደከማቸው ጊዜ ስለ ስህተታቸው ይዘልፋቸው ስለነበረ ወደ ጨለማ ቦታ ጣሉት። በዚያም ለ22 ዓመታት በጨለማ ውስጥ አስረው አሰቃዩት። ከሃዲያኑም በየዓመቱ ወደ እስር ቤቱ እየገቡ አንድ አካሉን ይቆርጣሉ። ከሃዲያኑ እጁና እግሩን በየተራ የቆራረጡትን የሰውነት አካላቱን፣ አፍንጫውን፣ ከንፈሮቹን፣ ጆሮዎቹን ሁሉን በየተራ እየቆረጡ ለ22 ዓመታት ጣዖታቸውን ሲያጥኑበት ኖረዋል። አንዲት ደግ ክርስቲያናዊ ሴት ቅዱስ ቶማስ ዘመርዓስ የተጣለበትን ጉድጓድ አይታ ስለነበር በድብቅ በሌሊት ተሰውራ እየሄደች
ትመግበው ነበር። ሰማዕት የሚለው መጠሪያ በዚያን ዘመን አብዛኞቹ የቤተ ክርስቲያን አባቶች ስለ ሃይማኖት፣ ስለ ቤተ ክርስቲያን ሲሉ በአደባባይ ቆመው መስክረው ሰማዕትነትን የተቀበሉ በርካቶች ናቸው። እነዚህም በየዘመኑ የተነሱ አልያውያን ነገስታት ፈጣሪን ካዱ፣ ለጣዖት ስገዱ ሲሏቸው ፈጣሪያችንን አንክድም፣ ለጣዖትም አንሰግድም፣ የኑፋቄ ትምህርትንም አንቀበልም ብለው ሳይፈሩና ሳያፍሩ በአደባባይ መስክረው ጸዋት መከራን በመቀበል ለክብር አክሊል በክተዋል። ስለ እግዚአብሔርና ስለ ቅድስት ቤተ ክርስቲያን ክብር፣ በአጠቃላይ ስለ ሃይማኖታቸው በእውነት በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ እግራቸውን ለሰንሰለት፣ አንገታቸውን ለስለት ሰጡ። በድንጋይ ተወግረው፣ በመንኮራኩር ተፈሽተው፣ በጦር ተወግተው አሊያም በግዞትና በስደት በዱር በገደል ተንከራተው ላረፉ ሁሉ ቅዱሳን አባቶቻችንና ቅዱሳን እናቶቻችን የሚሰጥና ተጋድሏቸውን ጠቅለል አድርጎ የሚገልጽ ቃል ነው። የቂሳሪያ ሊቀ ጳጳስ የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ የሰማዕታት ደም የክርስትና በር እንደሆነ በገለጸበት አንደበቱ ሰማዕታትን አክብሯቸው፣ እነርሱን ማክበር የክርስቲያኖች ግዴታ ብቻ ሳይሆን በረከትና ጸጋን የሚያሰጥና በእግዚአብሔር ፊትም ዋጋ ያለው ተግባር ነው በማለት ገልጿቸዋል። ቅድስት ቤተ ክርስቲያንም በተደነገገው የቅድስና ማዕረግ መሰረት ቀኖናትን አዋህዳና አስማምታ ታሪካቸውን እየተጠቀመችበት ትገኛለች። ከ276 እስከ 300 ዓመተ ምህረት ድረስ በቄሳር በዲዮቅልጥያኖስ ዘመን በቤተ ክርስቲያኖች ትልቅ የታሪክ ክስተት በመሆኑ ዘመነ ሰማዕታት ተብሎ ሲታወስ ይኖራል። ይህም በሮማውያን ቄሳሮች ዘመን ከቄሳር ኔሮን ጀምሮ እስከ ዲዮቅልጥያኖስና መክሲሚያኖስ ዘመን ድረስ በክርስቲያኖች ላይ የታወጀ ጅምላ ጭፍጨፋ ለማውሳት የተሰየመ ነው። በተለይም የኮፕቲክ ክርስቲያኖች ስለ እግዚአብሔር ስለ ቀናች ሃይማኖታቸው ሲሉ የተቀበሉትን ሰማዕትነት ለዘላለም ለማክበር ተብሎ የተደረገ ነው። ሃይማኖቱን በግልጽና በድፍረት መመስከር ለፈጣሪያችን ፍቅር የምናሳይበት ተግባር ሰማዕትነት ነው። እኔ በሰው ፊት ያመነኝን ሰው ግን እኔም በሰማይ አባቴ ፊት እመሰክርለታለሁ ብሎ ክርስቶስ የተናገረላቸው እነርሱ ናቸው። በመከራቸው ጊዜ ብትመሰክርላቸው ስለ ቁርጥ ሐሳባቸው ሰማዕትነትን ይቆጠርላቸዋል። አስቀድሞ ጌታችን እንደተናገረውና በፍትሕ መንፈሳዊ እንደተጠቀሰው ዳግመኛም እንዲህ አለ፣ በዚህ ዓለም መከራና ሐዘን ያገኛቸዋል፣ ወደ አደባባይ ያገቧቸዋል፣ ለእናንተ ምስክር ሊሆንላችሁ ስለ እኔ ወደ ነገሥታቱ ወደ መኳንንቱ ያደርሷቸዋል። እስከ መጨረሻም የታገሰ እርሱ ይድናል። ለክርስቶስ እንዳልሆነ የሚክድ ከእግዚአብሔር ይልቅ ፈጽሞ ራሱን የወደደ ሰው ግን ይቅርታን አያገኝም። ደገኛውና የጻድቁ ንጉሥ ቆስጠንጢኖስ እስከነገሰና የቀናች የክርስቶስን ኦርቶዶክሳዊት ሃይማኖት ክብር እስከገለጠ ድረስ ቶማስ ዘመርዓስ ሲሰቃይ ቆየ። ንጉሥ ቆስጠንጢኖስ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመታመኑ የታሰሩ እስረኞቹን ሁሉ በአገሮች ሁሉ በወህኒ ቤት ያሉትን ይፈቷቸው ዘንድ አዋጅ አውጥቶ ሲያዝ ክርስቲያናዊቷ ሴት ሄዳ ስለ ቅዱስ ቶማስ ስለ እርሱ የሆነበትን 22 ዓመት ተጥሎ እንደኖረ ለካህናቱ ነገረቻቸው። በውስጡ ወደሚኖርበትን ቦታ መራቻቸው። ካህናቱም አንስተው ተሸክመውት እየዘመሩና እያመሰገኑ ወደ ቤተ ክርስቲያን አደረሱት። በቤተ መቅደስም ፊት ለፊት በወንበሩ ላይ አስቀመጡት። ምዕመናንም ሁሉ ወደ እርሱ እየመጡ ከእርሱ ይባረኩና የተቆረጡ አካላቱን ይሳለሙ ነበር። ቶማስ ዘመርዓስ ወደ ሰለስቱ ምዕት ጉባኤ ሲሄድ ዞሮ እንዳያስተምር እግሩን ጽፎ መልእክታት እንዳይልክ እጁን አካሉን ቆራርጠው ስለነበር ደቀ መዛሙርቱ በቅርጫት ውስጥ አድርገው በአህያ ጭነው ወደ ጉባኤ ኒቅያ ይዘው ስለሄዱ ከደረሱበት ቦታ አርዮሳውያን ሌሊት ካደረበት አህዮቹን አንገታቸውን ቆርጠው ጥሏቸው ስለነበር እርሱም በጸጋ አውቆ ጎህ ሳይቀድ ተነስቶ ጫኑ አላቸው። ቢሄዱ ተቆራርጠው አገኛቸው። ምኑን ጫነው እንዲህ አድርጓቸዋል አሉት። ራሳቸውን ካንገታቸው ግጠሙ አላቸው። ጨለማ ስለነበር አህዮቹን አንዲቱን ጥቁር አንዲቱን ነጭ ነበሩ። የጥቁሪቷን ከነጭቱ አድርገው ገጠሙት።
ሲነጋ በብርሃን ሲያዩአቸው እንዲያውም ውበት ሆናቸው ወዲያውም ቢባርካቸው ተነስተዋል። ንጉሥ ቁስጠንጢኖስ የከበሩ የ318 ኤጲስቆጶሳትን በኒቂያ ሀገር እንዲሰበሰቡ ሲያደርግ ይህ የከበረ ቶማስ ዘመርዓስ ከሊቃውንቱ አንዱ ነበር። ከጉባኤው ሲደርስ ንጉሥ ቁስጠንጢኖስ ወደ ጉባኤው ገብቶ ለቅዱሳን ሊቃውንት ሰላምታ ሰጣቸውና ከሊቃውንቱ ቡራኬን ተቀበለ። የዚህን የቅዱስ ቶማስ ዘመርዓስ ተጋድሎውን በነገሩት ጊዜ ወደ እርሱ ቀርቦ ሰገደለት። አካላቱም ከተቆራረጠበት ላይ ተሳለመው። ከዚያም አዝኖ እጅግም ተደንቆ አድንቆ አካላቱን ዳሰሰው፣ ፊቱንና ዓይኖቹን አሻሸው። ጽድቁንም አውቆ አባቴ በረከተ ትድረሰኝ በማለት ተባርኳል። ትምህርት ሃይማኖትን፣ ሕገ ቤተ ክርስቲያንን ከሊቃውንት ቤተ ክርስቲያን ጋር ካጸና በኋላ ወደ ሀገረ መንበረ ሲመቱ ተመልሶ ካህናቱን መንጋዎቹን ሁሉ ሰብስቦ ጸሎተ ሃይማኖትን፣ ሥርዓተ ቤተ ክርስቲያንን አነበበላቸው። ይህን ሥርዓተ ቤተ ክርስቲያንም አጽንተው እንዲጠብቁ አዘዛቸው። ጥቂት ዘመናትም ከኖረ በኋላ ቅዱስ ቶማስ ጵጵስና በተሾመ በ40 ዓመቱ ነሐሴ 24 አርፏል። እኛ ኦርቶዶክሳውያን የምንማረው የእምነት ጽናት፣ የሰማዕትነትን ክብርና እውነተኛ እረኛ መሆን እንዲሁም በተግባር የተገለጸ ሕይወትን ከሊቅነት ጋር ነው። ከዚህ ኃያለ ቅዱስ በረከት ያካፍለን፣ ይቆየን።